በሰው ሀገር ያላችሁ ሰላም እንዴት ናችሁ? የዩቲዩብ ቤተሰቦች ያላችሁበት ሰላማችሁ ይብዛ። እኔ ሰሞኑን አሁን ሰፈር ውስጥ በጣም እየዞርኩ ነው፣ ላገኛቸውም አልቻልኩም። እነዚህ ልጆች ለህግ እስካላቀረቡ እንዴት ነው? ሰላም ነው? ሰላም አለን ነው ብለኝ እስኪ ንገራቸው ለቤተሰቦች። ሰላም እንዴት ናችሁ? የዩቲዩብ ቤተሰቦች ያላችሁበት ሰላማችሁ ይብዛ። እኔ ያለው እግዚአብሔር ይመስገን ከፍቻለሁ፣ አውቃለሁ። አንዳንድ ነገሮችን እያመቻቸው ነበረ ከልጆች ላይ ያለውን ነገር ተደጋጋሚ ፖሊሲ እና ኖርማሊ ልጆችን ኬዝ ህግ ስላወቀ ያላቸው አስጸያፊ ተግባር ወደ ህግ ኖርማሊ እነሱ ህግን ሰው እነዚህ ልጆች መታረም አለ። ምክንያቱም ጠብቆ ነው የሚወጡት። እንደዚህ አይነት ነገሮች ጠብቆ እንደዚህ አይነት ነገር ያደርጋል። ምን እንደሆነ ነው ሰሞኑን አሁን ሰፈር ውስጥ በጣም እየዞርኩ ነው፣ ላገኛቸውም አልቻልኩም። እነዚህ ልጆች ለህግ እስካላቀረቡ ድረስ እረፍት የሚባል ነገር የለኝም። እኔም አይደለም ከህግ አስከባሪ ጋርም ስዞር ያመሸኑ ዛሬም እንግዲህ ዶሬ ሚሽን ክላና ይሙጎ ይስቃል ነው ምክንያቱም ልጆች ለምን እንደሆነ አላውቅም። በሰሙት መረጃ ሊኖር ይችላል ላይኖር ይችላል አላውቅም፣ ግን ለህግ አቀርባቸው ሙሉ እምነት አለኝ። ለህግ አቀርባቸዋለሁ። እኔ ኪቦኔ ሰው አሉ። አሁን የቴሜ ወንድሞችን አንዱን አዶይ የሚባለው ታላቃቸውን የቴሜ ታናሽ ማለት ነው፣ የአሌ ታላቅ ማለት ነው። እሱን የጠበቁት ነው እንግዲህ የሚሰራው ደስ ያለውን መረጃም በሙሉ እነግረዋለሁ። እሱም ከኔ ጋር እንደመሆንና ከኔ ጎን ሆኖ እንደምቀጥል እንደምሰራ ቃል ገብቶልኛል። አሁን እሱንም እየጠበቁት ይገኛለሁ። እነሱንም ፈልጌ ሰላጣው ስለነሱ መረጃ ሰጠዋለሁ። የሳሙን ጉዳይ ካላችሁ የሳሙ ጉዳይ እጅግ በጣም ደስ ይላል። እውነት ለመናገር ያው ፖሊሶች ጋር ሆኜ ስላስረከብኩት የሳሙን ጉዳይ ወንዴ ጋር ሳሙ ያለው ለወንዴ ሰጥቼዋለሁ። ፖሊሶች ጋር ሆኜ እንትን ስል ቪዲዮ አልሰራም። እውነት ለመናገር ይከለክሉኛል እና ለዛ የግድ መስራት አለብኝ እና መናገርና እናንተ ማሳወቅ ያለብኝ ነገር እስከሆነ ድረስ ያው ይሄንንም በዚህ አጋጣሚ ልንገራችሁ። ወንዴ ጋር ይገኛል ሳሙ እና እጅግ በጣም በአማረ ሁኔታ እየተሻሻለ እንግዲህ ደስ የሚል ለውጥ አምጥቷል። ለውጡም በቅርቡ ቀን ለማታ ያሳያለሁ እና አዶይን እየጠበቁት ይገኛለሁ። አዶይ ሲመጣ ያለው ነገር ስለሳሙም ሆነ ሳሙን ያውቃል መሰለኝ። እሱም በቅርብ ከሌላ ቦታ በቅርብ ነው ለሀገር ሄዶ ነበረ ቤተሰብ ጋር በቅርብ ነው የመጣው። አዶይ ይኸውና እየመጣ ይገኛል። ደስ የሚለኝ ነገር አዶይ ማለት ሰላም ነው አለን ነው። አዶይ ወንድሜ የቴሜ ወንድም የቴሜ ታናሽ ማለት ነው እና እሱ ነው ታውቁታላችሁ። ተመችቶታል ክፍለ ሀገር ሄዶ እና እንደምታዩት ስለድግ በጣም ለውጥ አለው። እኔ እንደሱ ለምን አልወጣሁም? ያው ምን ላይ ሙሮን ጉራ ከነ እንደመልስ ይታያል። በጣም የገጠር ክፍለ ሀገር ዶሮ እንደ የከተማ ይለያያል። ስለዚህ እንደታያቱ ይሄን ብለምስ ለመቀመስ ነው አራጆ ለማውራት አንደኛ በላት ባቡሽ ቢታ ብዙም ተገናኝተን አላወራንም ያንን ነገር እና ቤተሰብ ታውቁታላችሁ። ከዚህ ቀደም ቪዲዮ ላይ ቴሜ ታናሽ ነው። ቴሜ ማለት ከኔ ጋር አብሮ ተበረ ሞታን ተኝሱ እነሱ ብለው ያደረጉትን ድርጊት ታውቃላችሁ እና እሱም ዛሬ ከኔ ጎን እንደሆነና ብቻችን ታውቀዋለህ ነው አሁን ደግሞ አንተ ጋር ኖርማል ይባላል። እነሱ ጀማ በጣም እየረበሸኝ ነው ስለ ለመናገር እና አንተም ፈቃደኛው ተራቢ ያለው ሌላ ሰው ነው ተቸግረው ነው እና ፈቃደኝነቱን ስለሰጠኝ ነው ዛሬ ከአንተ ጋር ልሰራ የፈለኩት። ለቤተሰቦቼም ሰላም ትግልጽ እናድርግላቸው እና ቤተሰቦቼ አዶይ እሱ ነው። አዶይ ማለት ብዙ ነገር አሳልፈናል። ብዙ ማለት በማያውቁት ነገር እኔም በማላውቀው ነገር የተከሰተው የመጀመሪያ ቪዲዮ ጀምሮ ያው እሱ ነው እና ገጠርም ቤተሰብ አንድ አያት አላቸው። እሳቸው ጋር ሄደው እሳቸውን እያገዘ ነበረ እና እኔም እንግዲህ እነሱን በመጥፋታቸው ነው አለ መጥቷል
በጣም ካንተ ጋር እና አለም አለ እነዚህ ሁለቱ ጓደኛ ማለት ለእኔና ወንድም ማለት ይቻላል እና ሀዘን ያው እነሱ ስለኔ በጣም ይጨነቃሉ። አንዳንድ ቪዲዮውን ያዩ ልናገሩት ይችላል። ዛሬ ላይ እንግዲህ ቅድሚያ እሱ መጥቶ ከጎኔን ብሎኛል። እስኪ ንገራቸው ለቤተሰቦቼ። እስኪ ከዚህ በፊት ያው እንደሚታወቀው ብዙ ነገሮችን አሳልፈናል። እኛም ባለማወቅ የሌለ ነገር ውስጥ ገብተናል። ከዚህ ደረጃ ደርሰናል እና ያ ሁሉ ቀርቶ አሁን ላይ ደግሞ ያል ይበፍተናል ወንድማችን ታድርጎን ወንድማችንን ቃላት ነው ተፍሏል። እንድንሆን ሁሉ በደንብ ደግሞ ይኖር አይተናል እና አንዳንድ ቻሌንጆች ወደሱ ስላሉ በብዙዎች ዘንድና ለዛም እሱ ጋር አብሮ እንደምሆንና ቢያንስ በትንሹ እንኳን አጠገቡ ጋር ቢሆን ምናምን ብዬ ባግዘን እና በተሰጠ እና ይሄ ልጅ እንደምታውቁት እኛ በፊት ብዙ ነገር አስተምረን አሁን ያለው ታማሽ ጊዜ ሁሉንም ነው ካየን በኋላ ነው የተረዳነው እና እዛ ነው ብራዘርን እንግዲህ አለው ከሆነ ያልኩት ነው ትሩትን ነገር ስኮርሆን ማለት ነው። ስበድል አንተ ፕሮግራም ዛሬ እንግዲህ አዎ ምን ባንተ ራስ ነው ሶሪ ለማንኛውም ፋሚሊ ያው እናንተንም ይቅርታሽን ብትጠፋን እናንተንም ብዙ አስከትተናል። ያለው እርምጃው ሙሉ መግባት አስፈላጊ ነበር። እዛ ነገር ዛሬ መስሎኝ አጥተናል እና ለጨቀለ እናንተንም በጣም ይቅርታ ከወንድማችሁም ከሽላር ከሆኑ ለሆንኩና ችግርም እንኳን ስለማለት ተደውጓን ባለው ቃል ገባን እናንተ እና ወዳጆቼ እና እንደሰማችሁት ነው። እንግዲህ ከኔ ጎን ሆኖ አብረን እነዚህ ልጆችን ለህግ አሳልፈን እናቀርባለን ብለናል እና እሱም ባገኘው አጋጣሚ ለኔ ደውሎ ያለውን ነገር ይነግረኛል። እኔም ደግሞ ከተመቸኝ ፖሊስ አባላት ካሮንኩት ከተመቸኝ እናንተ ቪዲዮ አጋራለሁ። የፖሊስ አጋራለሁ ሲሆን ግን ቪዲዮን ለማሰራት ተራቸው ከተመቸኝ አሳያቸዋለሁ። የሚፈጠረውን እያንዳንዱን ነገር እንድታውቁ አደርሳለሁ ወደ እናንተ እንድታውቁ አደርጋለሁ እና ቤተሰቦቼ ያለው ነገር ይሄ ነው። ሳሙን ጉዳይ ሳሙታታን እንዳደረገ አይዶን ነበር ነው ይሄ ትክክለኛ ስለሆነ አዎ ሳሙን ጉዳይ ሲጣጣል ይገኛል ዲዛ ፈጣውና ሳሙን የተሻለው ይተናል የሆነ ቀን አሳያቸዋለሁ። በጣም ደስ የሚል እንትን ላይ ነው እኔ ደስ ብሎኛል እንጂ እና የሆነ ቀን ሄዳለሁ ትንሽ እኔ ካለሁበት እኔ አጥላል ግን ቢሆንም ሄዳለሁ እጄ ያለው ነገር እንዳትል እንጻረጋለን ሳሙን ጤንነት ምን ደረጃ እንደደረሰ ያለው ነገር በቅርብ ቀን አሳያለሁ። እንግዲህ አዶዬ ከኔ ጋር ነው ወንድሜ አብረን ታማኝ ነን። እነዚህ ወንጀለኞችን እነዚህ አይን ያወጣ ስህተት የሚሰሩትን ኖርማሊ ነገር አሳልፈን ይሰጣለን ይባይናል እና እስከዛው ድረስ ቤተሰቦቼ በጣም እንወዳቸዋለን፣ በጣም እናከብራለን። መልካም ጊዜ መልካም ቆይታ መልካም የስራ ጀምሩላችሁ። እንዲሁም ሳልጨርስ በሰው ሀገር ያላችሁ ምርጥ የኢትዮጵያ ልጆች እኔም ከጎን ሆናችሁ አይዞህ በርታ የምታግዙ አላችሁና እጅግ በጣም አመሰግናለሁ። እውነት ለመናገር ያለሁበት ጭንቀት አንዳንዴ ከምር ለእናንተ አካፍላለሁ እና ያን ተረዳችሁ ነው የምታረጉልኝ ነገር አለ ሀሳብ የምትሰጡኝ ነው እና እግዚአብሔር ነው ስለላችሁ ባላችሁበት ጤና ጤና ይስጣችሁ ፈጣሪ በያላችሁበት ፈጣሪ ተከላሉ ተረዳም ተከላላችሁ። አሁን ላይ የምትከሰተው የሀገር ግጭት ያው ያረጋግጣል ዛሬ ለላችሁ ተረዳም ተከላላችሁ አይዛችሁ ነገር ተናይተጋሉ በጣም ማከብራችሁ በጣም መወዳችሁ እስከዛው ድረስ ራሳችሁን በጸሎት አበርቱ። ፈጣሪ እናንተን ይጠብቃችሁ። በጣም መወዳችሁ ራሳችሁን ጠብቁ። በሰው ሀገር ያላችሁ ቤተሰቦቼ እውነት በጣም ሳየው በጣም የሚሰማኝ ስሰማ በጣም ማዝነው እና ፈጣሪ በቃ ይጠብቃችሁ ነው የምለው። ያለኝ አጭር አማርኛ ይችላል እና እናንተም በጸሎት በርቱ አይዟችሁ። ወንድሞቼ እወዳችኋለሁ። መልካም ስራ